ስራ የሚሄዱ ኢትዮጵያውያን ተገቢውን ስልጠና አግኝተው እንዲሄዱ ከ77 ያክል ኮሌጆች ጋር በጋራ እየተሰራ መሆኑን የስራና ክህሎት ሚኒስቴር ገልጿል። ተቋሙ ይህንን የገለጸው በውጭ ሀገር ስራ ስምሪት ዘርፍ ላይ ከተሰማሩ ኤጀንሲዎች ጋር ውይይት ባደረገበት ወቅት ሲሆን በውይይቱም ኤጀንሲዎች የመደራደር አቅማቸውን ከፍ ከማድረግ አኳያ ጠንክረው መስራት እንዳለባቸው ተጠቁሟል። ስልጠና በመውሰድ ወደ ውጭ ሀገራት የሚላኩ ዜጎችን በተመለከተ ስልጠናውን ይሰጣሉ ከተባሉ ኮሌጆች ጋር ሚኒስቴር መስሪያ ቤቱ በጋራ እየሰራና አስፈላጊውን ቅድመ ሁኔታ ያሟላ መሆኑንም አስታውቋል። እንደ አዲስ የለውጥ ሐሳብ ያዝ ነው የሰለጠነና በከፊል የሰለጠነ የሰው ኃይል መላክ ነው። ለቤት ውስጥ ስራ የሚሄደውም ሰው መሰረታዊ ክህሎት ይዞ መሄድ አለበት ማለት ነው። ዝም ብሎ ሄደው ብዙ ጊዜ ችግር ያጋጥማቸዋል። ስለዚህ ለዚህ የሚሆን ስርዓተ ስልጠና አዘጋጅተናል። ለዚህ የሚሆን የመምህራን ዝግጅት ወይም የአሰልጣኞች ዝግጅት አካሂደናል። ለዚህ የሚሆን በአገሪቱ ውስጥ ካሉ ኮሌጆች 77 የሚሆኑትን ለዚህ ስልጠና አዘጋጅተናል።